በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ እጅግ ልብ የሚነካ አስተሳሰባችንን የሚቀይርና በበረከት እንድንኖር የሚያደርገን አንድ ድንቅ መንፈሳዊ ታሪክ ይዤላችሁ መጥቻለሁ። ብዙዎቻችን ለምንድነው የማልበለጽገው፣ ለምንድነው ኑሮ የማይቀየረው ብለን እንጠይቃለን። ለዚህ ጥያቄ ምላሽ የሚሆን አንድ ገበሬ ከመነኩሴ ያገኘውን ምስጢር አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። በአንድ ወቅት በአንድ ገዳም አቅራቢያ የሚኖር በጣም ድሃ የሆነ ገበሬ ነበር። ገበሬው በኑሮው ከመቸገሩ የተነሳ በየቀኑ ወደ ገዳሙ እየሄደ ከእግዚአብሔር ጋር ይሟገት ነበር። አምላኬ ሆይ ለምን እንድትተወኛለህ? ሀብታም አድርገኝ፣ ኑሮዬን ቀይርልኝ፣ ተአምር አድርግልኝ እያለ ይጸልይ ነበር። አንድ ቀን ይህ ገበሬ አንድ አረጋዊ መነኩሴ ተመለከቱት። ድካሙንም አይተው አዘኑለትና ጠሩት። እንዲህም አሉት፣ ልጅ ሆይ ሁልጊዜ ስለምን እሰማሃለሁ? አሁን ግን ሀብታም መሆን የምትችልበትን መንገድ እነግርሃለሁ። ከዚህ ተራራ ጀርባ ያለውን መሬት ቆፍር፣ እዚያ ውስጥ ታላቅ ወርቅ ታገኛለህ አሉት። ገበሬው በመነኩሴው ቃል ተማምኖ በነጋታው መቆፈሪያውን ይዞ ወደ ተራራው ሄደ። በደስታና በጉጉት መቆፈር ጀመረ። አንድ ቀን ቆፈረ፣ ምንም የለም። 2 ቀን፣ አሁንም የለም። 1 ሳምንት፣ ወርቁ ሊገኝ አልቻለም። ገበሬው ግን ተስፋ አልቆረጠም። መነኩሴው ይዋሹኛል ብሎ አላሰበም። በቆፈረው ቁጥር ግን ያ መሬት በጣም ለም እንደሆነና አፈሩም እንደሚመች አስተዋለ። በመጨረሻም ወርቁ እስኪገኝ ለምን እዚህ ላይ ጥቂት ዘር አልዘራም ብሎ አሰበ። መሬቱን በደንብ አዘጋጅቶ ዘርዘራ። በዚህ ዓመት እግዚአብሔር በረከቱን አፈሰሰለት። ገበሬው አይቶት የማያውቀውን ምርት ሰበሰበ። ምርቱንም ሸጦ ሀብታም ሆነ። በጣም ሀብታም ሆነ። ከብዙ ወራት በኋላ ገበሬው ወደ መነኩሴው ዘንድ በታላቅ ምስጋና ሄደ። እንዲህም አላቸው፣ አባቴ ሆይ ምንም እንኳን ወርቁን ባላገኘውም መሬቱን እንድቆፍር ስለመከሩኝ በዚያ ስራዬ ሀብታም ሆኛለሁ። ግን ወርቁ የት አለ ብሎ ጠየቃቸው። መነኩሴውም ፈገግ ብለው እንዲህ አሉት፣ ልጅ ሆይ ወርቁ ማለት እኮ ጉልበትህና በትጋትህ የቆፈርከው መሬት ነው። እግዚአብሔር ሰነፍ ሆኖ ቁጭ ለሚል ሰው ወርቅ ከሰማይ አያዘንብም። ነገር ግን ለሚተጋ ሰው በረከቱን በጉልበቱና በስራው ውስጥ ያኖርለታል እንጂ አሉት። ወንድሞቼና እህቶቼ ሆይ ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 10 ቁጥር 4 ላይ በታካች እጅ የሚሰራ ይደህያል፣ የትጉሃን እጅ ግን ታበለጽጋለች ይላል። ጸሎት አስፈላጊ ነው። ነገር ግን ስራ ከሌለ ጸሎት ብቻውን በረከት አያመጣም።
እግዚአብሔር የሰጠንን ጤናና ጉልበት ተጠቅመን ስንተጋ በረከቱን ያፈስልናል። በረከታችን ያለው በጉልበታችንና በስራችን ውስጥ ነው። በዚህ ታሪክ እንደተማራችሁበት ተስፋ አደርጋለሁ። ለጓደኞቻችሁ እንዲደርስ ቪዲዮውን ሼር አድርጉት። እንደዚህ አይነት አስተማሪ ታሪኮች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወስብሐት ለእግዚአብሔር።